ቆይተዋል እስካሁን ያው ወታደራዊ መፍትሄው እንዳለ ሆኖ ተጨማሪ የህግ በህግ የሚታዩ ጉዳዮችን በህግ መልስ ለመስጠት የጥፋት ኃይሉን ወንጀለኛ የሆነውን ለይቶ ወደ ህግ ለማቅረብ በተጨማሪም ኢኮኖሚካሊ መሰራት ያለባቸው መፍትሄዎችን በኢኮኖሚ መፍትሄ እንዲያገኙ ፖለቲካ አማራጮችም ታሳቢ መደረግ እና መፍትሄ እርምጃዎች መወሰድ እንዳለባቸው ይታመናል። የነዚህ ሁሉ ጥረቶች በተጨማሪ አሁንም ተጨማሪ ኢንተርቬንሽን ያስፈልጋል ነው በፌደራል መንግስት እኛ የምንሰራው እንደ ጊዜያዊ አስተዳደር እንዳለ ሆኖ ፌደራል መንግስት እየሰራው ያለው ስራ እንዳለ ሆኖ አሁን ደግሞ ተጨማሪ ከዚህ በበለጠ ሁኔታውና ጊዜው የሚመጥን አሁን ያለንበት ወቅት በጣም ሁላችንም እንደምናውቀው ክረምት እየደረሰ ነው። ትግራይ ውስጥ ባለፈው አመት የአንበጣ መንጋ የነበረውን ዘር ሁሉ ኦልሞስት አጥፍቶታል። የቀረውን ኳሰብሰው እንዳይበላ ደግሞ በሚሰበሰብበት ጊዜ ጦርነት እንዲከፈት አድርገዋል የጥፋት ኃይሉ። ይህ አልፎ አሁንም በዚህ ክረምት ዘር መዝራትና ወደ ቀጣይ መሰብሰብ ስራው መግባት ካልቻለ በማህበረሰቡ የሚፈጠረው ችግር ቀላል አይደለም። በቀላሉ የሚመለስ ሳይሆን ለአመታት የሚዘልቅ ችግር ውስጥ ይገባል ማለት ነው ይሄ ማህበረሰብ። በዚህ ወቅት ሌላ መፍትሄ ያስፈልገዋል። እንዴት ነው ተረጋግቶ ማረስ የሚችለው? እንዴት ነው ተረጋግቶ ስራ መስራት የሚችለው? ህይወቱን ማዳን የሚችለው የሚለው ጉዳይ ጊዜ የሚሰጠው ጉዳይ አይደለም ማለት ነው። ከወቅቱ ጋር የሚሄድ ተጨማሪ መፍትሄ ይፈልጋል። በተለያዩ ግጭቶች ባሉበት ተረጋግቶ እርሻ ማስኬድ አይቻልም። ተረጋግቶ የሰብአዊ እርዳታ ማድረስ አይቻልም። እነዚህ ነገሮች ሰብአዊ እርዳታውን በትክክል ለማድረስ ወደሚፈልገው ቦታ እርሻውንም እንዳያመልጥ ለማድረግ የተፈናቀለውንም ተረጋግቶ ወደ የቤቱ እንዲመለስ ለማድረግ ተጨማሪ የፖለቲካ አማራጭ ያስፈልጋል የሚል በተደጋጋሚ ከመንግስት ጋር ስንነጋገርበት የቆየን ባለፈው ሳምንት ደግሞ ፎርማሊ በደብዳቤ የጊዜያዊ አስተዳደሩ ጥያቄ ያቀረበበት ሁኔታ ነው ያለው። ቤዚክ ዋናው አላማው ይሄ ነው ማለት ነው። ህዝቡን ለመታደግ ህዝቡን ለማዳን ጊዜው ሳያመልጠን መንግስት መወሰን ያለበትን የተኩስ አቁም ውሳኔ መወሰን መቻል አለበት። ተረጋግቶ ገበሬው እርሻው እንዲያደርግ ተረጂ ማህበረሰቡ ቶሎ እርዳታ እንዲደርስለት ተፈናቅሎ የሚገኘው ማህበረሰብ ወደ የቀየው ተመልሶ መኖር እንዲጀምር የተኩስ አቁም ውሳኔ መወሰን አለበት የሚል ጥያቄ ነው ያቀረብ ነው ማለት ነው እንደ ጊዜያዊ አስተዳደር። ጥያቄው ዝርዝሩን በደብዳቤ የቀረበ ስለሆነ ማንበብ ይቻላል። በኢትዮጵያ ህዝብ ግፊትና ፍላጎት የመጣውን ለውጥ ተከትሎ ህወሓት ከማዕከላዊ መንግስት ጋር ቅራኔ ውስጥ መግባቱ ይታወቃል። የለውጡ መግፊያ ምክንያት ህወሓት በኢትዮጵያ ላይ ያስከተለውን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ቀውስ ነበር። ህዝቡ ግን ህወሓት ከስህተቱ ታርሞ በለውጥ ሂደቱ የሚሳተፍበትን እድል ሰጥቶት ነበር። ይህንን እድል መጠቀም ያልቻለው ህወሓት ከለውጥ ሂደቱ መውጣት ብቻ ሳይሆን በኢትዮጵያ ሉዓላዊነት ህልውናና የግዛት አንድነት ላይ የከፋ አደጋ መደቀን መጀመሩ ይታወቃል። በትግራይ ክልል ከሚፈጸመው የሽብር ድርጊትና ከሚጎሰመው የጦርነት ነጋሪት በተጨማሪ በመላው ሀገሪቱ ሰርጎ ገቦችና ቅጥረኞች እያዘመተ ከኢትዮጵያ የውጭ ጠላቶች ጋር እየተባበረ ሁከትና ብጥብጥ፣ ግጭትና መፈናቀል ማምረት ቀጠለ። ይህንን የህወሓት የሽብር ተግባር ለመቅረፍ መንግስት 3 አይነት መፍትሄ እርምጃዎችን ወስዶ ነበር። የመጀመሪያው ህወሓት የለውጥ አካል ሆኖ እንዲቀጥል በፓርቲና በመንግስት መድረኮች እድል ተሰጥቶት ነበር። ይህን እድል አልተጠቀምም ብሎ የመንግስትን የሰላም እጅ ገፍቶ ጠቅልሎ ወደ ትግራይ እንደገባ ይታወቃል። ከዚህ በኋላ የተለያዩ የሀገር ሽማግሌዎች፣ የሃይማኖት አባቶች እና ተሰሚ የሚባሉ አካላት በኩል የውይይትና የሰላማዊ ሂደት መንገዶች ተመቻችተውለትም ነበር። ሁላችንም እናስታውሰው ነው። ህወሓት ግን ወይኔ ብቻ ይልመራለሁ ወይ ሀገር አፈርሳለሁ ብሎ በያዘው አጥፊ አቋም የተነሳ የሰላም ጥረቶች ሁሉ ሊሳኩ አልቻሉም። በመጨረሻም የጦርነት ነጋሪት እየጎሰመ ወታደራዊ አቅሙን እያደራጀ ቆይቶ በሰሜን እዝ ላይ አሳዛኝና ታሪክ የማይረሳው ጥቃት እና የክህደት ስራ ፈጸመ። ይህም የኢትዮጵያውያን ሉዓላዊነት ህልውናና የግዛት አንድነት አደጋ ውስጥ የሚጥል ግልጽና ቅርብ አደጋ የደቀነ
የፌደራል መንግስትም ሀገር ለማዳን በህገ መንግስቱ የተጣለበትን ኃላፊነት ለመወጣት ሲል ወደማይፈልገው ግጭት እንዲገባ አድርጎታል። አጥፊ የህወሓት ኃይል በጥቂት ጊዜ ውስጥ መቀሌን ለቆ በየጥሻው እንዲገባ ሆኗል። አብዛኛው አመራሩ ተገደለ ወይም ተማረከ። ያሰለጠነው ሚሊሻና ልዩ ኃይል የነበረው አማራጭ መሳሪያውን ደብቆ ከህዝቡ ጋር መቀላቀል ነበር። የተወሰነው መሪ ኃይል ወደ በረሃ ሲወርድ አብዛኛው ሚሊሻና ልዩ ኃይል ግን ከአእምሮ ትጥቅ ሳይፈታ ዲስአርማመንት ኦፍ ዘ ማይንድ ሳይፈጸም መሳሪያውን በየጥሻው ደብቆ ከሰፊው ህብረተሰብ ጋር ሰላማዊ መስሎ ተቀላቅሎ መኖር ቀጠለ። መንግስት ዋና ዓላማው ለሀገር አደጋ የሆነውን ከሃዲው የጥፋት ኃይል አደጋ ከማያደርስበት ደረጃ ማድረስና ለህግ ማቅረብ በመሆኑ አብዛኛውን ተሰላፊና ተለጣፊ ኃይል በምህረት አይኑ ነበር የተመለከተው። ከህግ ማስከበር ዘመቻ በኋላ የመንግስት ዋና ትኩረት የተፈናቀለውን ህዝብ መመለስ፣ አጥፊ የህወሓት ኃይል ያፈራረሳቸውን መሰረተ ልማቶች መልሶ መገንባት፣ ሰብአዊ እርዳታ ለሁሉም የሚመለከታቸው አካላት ማድረስ፣ ለዚህም ሲባል የቴሌኮሙኒኬሽን የመብራት መሰረተ ልማቶች እንዲጀምሩ፣ የጤና የትምህርት አገልግሎቶች እንዲቀጥሉ፣ የባንክ አገልግሎቶች እንዲጀምሩ፣ አቁመው የነበሩ ፋብሪካዎች ወደ ስራ እንዲመለሱ፣ ቆመው የነበሩ የመሰረተ ልማት ፕሮጀክቶች እንዲቀጥሉ፣ የፖሊስና የፍትህ አገልግሎቶች እንዲጠናከሩ፣ የግብርና ግብአቶች እንዲቀርቡ፣ ለተረጂዎች በቂ እርዳታ እንዲቀርብ ከሚመለከታቸው የሀገር ውስጥና የውጭ ተባባሪ አካላት ጋር በመሆን ሲሰራ ቆይቷል። ይህ ሁሉ ቢደረግም ግን የጥፋት ኃይሉ እየሰራ ባለው ተደጋጋሚ የአጥፊነት ተግባር እና የእርሱን ጩኸት እንደ ገደል ማሚቶ በሚያስተጋባ አካላት የተነሳ የታሰበው ውጤት በሚፈለገው ደረጃ ማምጣት አልተቻለም። የኢትዮጵያ መንግስት እስካሁን ከ100 ቢሊዮን ብር በላይ ባለፉት ወራት ለእርዳታ ለመንግስት አገልግሎት ማስቀጠልና መሰረተ ልማት ግንባታ አውለዋል። ይህም በሀገሪቱ አጠቃላይ ኢኮኖሚ በተለይ በሌሎች ክልሎች የሚደርሰውን ጫና ከፍተኛ እንደሚሆን ይገመታል። ክልሎች ከበጀታቸው ቀንሰው የትግራይ ክልል ለማቋቋም ድጋፍ አድርገዋል። እርዳታ እንሰጣለን ለሚሉ አካላት ከሚጠበቀው በላይ ተሄዶ ምቹ ሁኔታዎች ለመፍጠር ስራዎች ተሰርተዋል። ምርጥ ዘር፣ ማዳበሪያ፣ ትራክተር ገዝቶ ለማዳረስም ሙከራዎች ተደርገዋል። የሀገር ውስጥና የውጭ ሚዲያዎች በቂ መረጃ የሚያገኙበት ሁኔታም እንዲመቻች ተደርገዋል። ለዚህ ሁሉ ተግባሩ ግን መንግስት ባጎረሰ ቁጥር የመነከስ እጣ ነው የገጠመው። አጥፊ የህወሓት ኃይል በአሁኑ ጊዜ የተበተነ ኃይል መሆኑ ይታወቃል። ነገር ግን ለብዙ ዘመናት በክልሉ በዘረጋ የፍርሃት መዋቅር በኩል ዜጎች ያስፈራራል፣ ያስገድላል፣ ይገድላል፣ ያስገድዳል። ለዜጎች የእርዳታ እህል እንዳይደርስ ያደናቅፋል፣ የእርዳታ ሰራተኞች ይገድላል፣ ዜጎች እርዳታ እንዳይቀበሉ ያስፈራራል፣ ከተቀበሉ በኋላም እንዲያካፍሉ ያስገድዳል። የትግራይ ህዝብ በፍርሃትና በስጋት እንዲኖር ሲል ይቃወመኛል የሚላቸውን በገዳይ መዋቅሩ በኩል ያስገድላል። እስከ ዛሬም ድረስ ከ50 በላይ የመንግስት ሰራተኞች፣ ባለሙያዎች በዚህ መልኩ ህይወታቸው እንዲጠፋ፣ እንዲቆስሉ፣ እንዲገደሉ አድርገዋል። አንዳንዶቹም አስከሬናቸው የአራዊት እራት እንዲሆንም አድርገዋል። ይህም ከማንም በላይ የታገለለትን ህዝብ የሚጎዳ ሆኖ አግኝተነዋል። የአጥፊ የህወሓት ቡድን ዓላማ ህዝቡን የጦርነት ጋሻ ማድረግ ነው። በዚህም የተነሳ ሲቪሎች ተገደው እንዲዋጉ ያደርጋል። ህፃናትን እየመለመለ ለጦርነት ይማግዳል። ገበሬዎች የእርሻ ስራቸውን ትተው በረሃ ለበረሃ እንዲንከራተቱ ያስገድዳል። የትምህርትና የጤና አገልግሎቶች እንዳይኖር እና እንዳይሰራ ያሰናክላል። ለተለያዩ ህዝባዊ አገልግሎቶች የሚሰማሩ ባለሙያዎችን ያስገድላል። በእናቶችና በህፃናት መካከል ሆኖ ተኩስ ይከፍታል። ሲመታ ሲቪሎችን ተመቱ ብሎ ይጮሃል። ለእርሱ የትግራይ ህዝብ የስልጣኑና የጥቅሙ መጠበቂያ ግንብ እንጂ ወገኑ አይደለም። በተለይ አሁን ያለንበት ወቅት የእርሻ ወቅት ነው። በዚህ ወቅት ገበሬው ወደ ግብርና ካልገባ የዘር ወቅት ስለሚያልፍ በቀጣይ ገበሬው ለአመታት ተረጂ ሆኖ እንዲኖር ያደርገዋል። አሸባሪ ቡድን ይህንን ቀውስ ራሱ እየፈጠረ ነገር ግን የኢትዮጵያ መንግስትና ሰራዊት እዳውን እንዲሸከምለት ያደርጋል። መንግስትና የእርዳታ ድርጅቶች እርዳታ እንዳያደርሱ፣ ለገበሬው ምርጥ ዘርና ማዳበሪያ እንዳያቀርቡ ያሰናከለ
ህዝብ ተራበ ብሎ ራሱ ይጮሃል። ምክንያቱም ህወሓት መኖር የሚችለው የትግራይ ህዝብ ሲሞትና መከራ ሲያገኝ ብቻ ነው። በመሆኑም የትግራይ ጊዜያዊ አስተዳደር ባለፉት ጊዜያት በትግራይ ያለውን ሁኔታ አስመልክቶ ከክልሉ ህዝብ ተወካዮች፣ ከዞኖችና ቢሮ አመራሮች፣ በተለያዩ ቦታዎች ከሚገኙ የትግራይ ተወላጆች፣ ከትግራይ ምሁራን፣ ከባለ ሀብቶች እና ከሃይማኖት አባቶች ጋር ያደረገውን ተከታታይ ምክክር መሰረት በማድረግ አንደኛ በክረምቱ ወቅት ገበሬው ያለውን አቅሙ ተጠቅሞ ተረጋግቶ ማረስ እንዲችል ፋታ ለመስጠት፣ ሁለተኛ እስካሁን ድረስ ለችግረኞች ሁሉ ሊዳረስ የሚችል በቂ እርዳታ እህል አለን። ነገር ግን በትግራይ ባለው ግጭት ምክንያት የሚተጓጎል የእርዳታ አቅርቦት ተግባር እንዳይፈጠርና ለችግረኞች በተሻለ መንገድ የእርዳታ ቁሳቁስ ለማቅረብ እንዲቻል ለማድረግ፣ ሶስተኛ በተለይም የተለያዩ የኢትዮጵያ ክፍሎች ቤታቸው የሚፈርስባቸውንና የሚሰቃዩ ክረምቱ ሳይገባ ለመጠገን መንግስት የሚያደርገውን እንቅስቃሴ በትግራይም ቤቱ የፈረሰበትና ተፈናቃይ በሰላም ወደ ቤቱ የሚመለስበትን መንገድ ለማመቻቸት፣ አራተኛ በረሃ ካለው ኃይል መካከል መንግስት ጋር ተነጋግረው ወደ ሰላም መንገድ ለመምጣት የሚፈልጉ ኃይሎች በመፈጠራቸውና ለነዚህ ኃይሎችም የሰላም መንገድ መክፈት አስፈላጊ በመሆኑ፣ አምስተኛ እስከ ዛሬ ድረስ የመንግስት ዋና ትኩረት የነበረው ሀገራዊ ምርጫ ማሳካትና የህዝቡን ይሁንታ ማግኘት በሰላም በመጠናቀቁና መንግስት የሀገሪቱን ዋና ችግሮች በዘላቂነት ወደሚፈታበት አቅጣጫ ቢሄድ መልካም ነው ብለን ስለምናምን፣ ስድስተኛ አብዛኛው የጥፋት ኃይሉ አመራር የተማረከ የተገደለና ጥቅም ከማይሰጥበት ደረጃ ላይ ደርሰዋል። ነገር ግን ጥቂቶች ህዝቡን አስገድደው የጦርነት ሽፋን በማድረግ የከፋ ጉዳት እያደረሱበት በመሆኑ እና ሰሞኑ በተደረጉ ግጭቶች አሸባሪው የጥፋት ኃይል ይበልጥ ለማዳከም በመቻሉ፣ ሰባተኛ የህወሓት ርዝራዥ ሆን ብለው ህዝቡን እንዲራብ በማድረግ ለሚዲያ ፍጆታ ለመጠቀም እንቅስቃሴ እያደረጉ በመሆኑ፣ ስምንተኛ ለትግራይ ህዝብ ፖለቲካዊ መፍትሄ መፈለግ ያለበት መንግስት እንጂ ለህዝቡ ግድ የሌለው የህወሓት ጥፋት ኃይል ሊሆን አይችልም። በመሆኑም መንግስት ይበልጥ ቻይና ሆደ ሰፊ ሆኖ ፖለቲካዊ መፍትሄዎችን መስጠት ስላለበት፣ ዘጠነኛ ህዝቡ ፋታ አግኝቶ የመፍትሄው አካል የሚሆንበትን እድል ለማመቻቸት እንዲቻል የፌዴራል መንግስቱ ሰብአዊነትን መሰረት ያደረገ ተጨማሪ ጉዳት በማያስከትል መልኩ የተኩስ አቁም ስምምነት እንዲደረግ በትግራይና በመላው ሰላም ወዳድ ህዝብ ስም እንጠይቃለን የሚል ደብዳቤ ነው ለክቡር ጠቅላይ ሚኒስትር ያስገባ ነው። ዋናው የጥያቄው መንፈስ ህዝብ መሰረት ያደረገ ጥያቄ ነው። መንፈሱም ለመንግስት ነው። መንግስት ነው እንደዚህ አይነት ውሳኔዎች ቀድሞ መወሰን ኃላፊነት መውሰድ ያለበት። ይሄ ውሳኔ እንዲወሰን እያልን ያለ ነው። ቢያንስ የፌዴራል መንግስት ገበሬው ተረጋግቶ ዘሩን እንዲዘራ እንዲችል የግጭት ቀጠናዎችን የሚጠፉበት ትግራይ ውስጥ እንዲኖር ኃላፊነት ወስዶ ሆደ ሰፊም ሆኖ መንግስትም ስለሆነ የተሸነፈ ኃይል ምን ይዞ ይመጣል ብሎ መጠበቅ ሳይሆን ያሸነፈ አካል መንግስት የሆነ አካል ወደ ሰፊ ሆኖ ነው መልስ መስጠት ያለበት ብለን ነው የምናምነው። ለዛ ነው ለፌዴራል መንግስት ጥያቄ እያቀረብን ያለ ነው። የፌዴራል መንግስት የሚወስነውን ውሳኔ ካየን በኋላ የሚሆነውን አብረን የምናየው ይሆናል። በዋናነት ግን ይህንን እያቀረብን ያለ ነው በእኛ በኩል መልስ ማግኘት የማይችሉ በፌዴራል መንግስት መልስ ማግኘት ያለበት ጥያቄ ስለሆነ ይህንን ጥያቄ ያቀረብነው ለፌዴራል መንግስት ነው የሚሆነው ማለት ነው። ጊዜያዊ መስተዳድሩ የሚፈልገው ጦርነት የሚባል ነገር እንዲያቆምና ሁሉም ህዝብ በሰላም መኖር እንዲችል ነው የሚፈልገው። ኢንዲለስ ሁሉም ሰላም ሆኖ ተረጋግቶ ቀጣይ ሌሎች የፖለቲካ ኢንተርቬንሽኖችና አማራጮችም ይሄ ብቻ ስላልሆነ መፍትሄ ይሄ አንድ መፍትሄ ነው እንጂ በዚህ ብቻ የሚፈታ ነገር የለም። ይሄም እንደ አንድ መፍትሄ ሌሎች ተጨማሪ መፍትሄዎችም እያካተተ እንዲሄድ ታሳቢ እናደርጋለንና ይህንን ለስንት ጊዜ ይሰጣል የሚለው ቤዚክ ዋና ኦሪንቴሽናችን አሁን የሰብአዊ እርዳታ ለማድረስ ክረምቱንም አርሰን ለመጨረስ እና እርዳታ ዘሩንም ለመሰብሰብ የምንችልበት ጊዜ እንኳን እንዲያገኝ ካደረግን ከዛ በኋላ ያለው የመንግስት ውሳኔ ነው የሚሆነው። ለህዝባችን የምናስበው እኛ ነን ከማንም ሰው በላይ ማለት ነው። መሰረቱም እሱ ነው። ሌላ አካል ተናገረ አልተናገረ አይደለም። እኛ ስንናገር ነው የኖርነው።
የተናገርን ነው የቆየነው። የጊዜ ሁኔታ ሆኖ ሌሎች ስራዎች ተደራርበው ካልሆነ በስተቀር የተኩስ አቁም ጉዳይ ካነሳን ቆይተናል። በተደጋጋሚ አንስተናል። ቅድም እንዳልኩት የፌደራል መንግስት ትኩረት አድርጎ ሲሰራበት የነበረው አንደኛውና ዋናው የምርጫ ጉዳይ ነው። በሰላማዊ መንገድ እንዲያልቅ የማድረግ ጉዳይ ስለሆነ ከምርጫ በኋላ ባሉት 2 ቀናት ውስጥ ነው ጥያቄው ማቅረብን ወደዚህኛው አጀንዳ የገባ ነው እንጂ ከዚህ በፊትም ተከታታይ የሆኑ ጥያቄዎች እየቀረቡ ነበር ማለት ነው። ትግል ይህ መከራ ተወግዷል። ያለፉ በደሎችን በይቅርታ ለመሻገር የለውጡ ኃይል አድርጎት የነበረውን ተደጋጋሚ ጥረት ማንም የሚያስታውሰው ነው። በፍቅር እንደመር በይቅርታ እንሻገር በሚለው መርሃችን መሰረት ሁልጊዜ እያፈረስን ከምንገነባ ያለፈውን በይቅርታ የሚመጣውን በካሳ ለማለፍ ጥረት አድርገን ነበር። የኢትዮጵያ ሕዝብም ለሁላችንም የመታረሚያ እድል ሰጥቶን ነበር። ይሁን እንጂ የህወሓት ቡድን ኢትዮጵያን አፈራርሼ ፍርስራሹን እየሸጥኩ ካልተጓዝኩ በሚል የህዝቡን ይቅርታ ከቁብ አልቆጠረውም። ራሱንም ከለውጡ ሂደት ከማውጣት አልፎ ለውጡን ለማደናቀፍ መሰናክል ማብዛት ጀመረ። በዚህ አቋሙም ተደጋጋሚ የሆኑ የመታረሚያ እድሎችን አበላሸ። ይባስ ብሎ ግጭቶችን እየጠነሰሰ እልቂት እየደገሰ ሀገር ለማፍረስ መስራት ቀጠለ። በኢህአዴግና በመንግስት መድረኮች ችግሩን በውይይት ለመፍታት የነበረውን እድል አጨናገፈው። በሀገር ሽማግሌዎች፣ በሃይማኖት አባቶችና ህወሓትን ከፌደራል መንግስት ጋር ሊያቀራርቡ ይችላሉ በተባሉ አካላት በኩል የተሞከሩ የሽምግልና ሙከራዎች ሁሉ በህወሓት አልጠግባይነት ከሸፉ። ይህ ሁሉ ቢሆንም እንኳን የከፋ ሀገራዊ ቀውስ እስካልተፈጠረ ድረስ ችግሩን በሆደ ሰፊነት ማየት ይገባል የሚል አቋም መንግስት ነበረው። የህወሓት ቡድን ለክልሉ የተላከውን በጀት ለጦርነት ድግስና ለጥፋት እያዋለው መሆኑ እየታወቀ ህዝቡ እንዳይጎዳ ሲባል የክልሉ በጀት ሳይቋረጥ እንዲያውም ተጨማሪ በጀት ተሰጥቶታል። ክልሉ በፌደራል መንግስት የነበረው ውክልና ሳይነካ በሰላም ለመቀጠል ተሞክሯል። በሀገሪቱ ውስጥ በተለያዩ ቦታዎች ግጭትና መፈናቀል እያስከተለ እንኳን የትግራይን ክልል ከማስተዳደር ያገደው አልነበረም። ይህን ሁሉ የመንግስት ትዕግስት እንደ ፍርሃት የቆጠረው የህወሓት ቡድን በጥቅምት ወር በሰሜን እዝ ላይ ሀገር ሊያፈርስ የሚችል ጥቃት ፈጸመ። ከ20 ዓመታት በላይ ድንበር ሲጠብቅና የትግራይን ህዝብ ሲረዳ በኖረው የሰሜን እዝ ላይ አሰቃቂ ግፍ ሰራ። አንዳንዶችን ገደለ፣ አንዳንዶችን አረደ። በአንዳንዶች ላይ ኢሰብአዊ ተግባር ፈጸመ። ሴት ወታደሮችን አዋረደ። የሰሜን እዝን መሳሪያ ወስዶ በኢትዮጵያ ላይ ግልጽና ቅርብ አደጋ ደቀነ። የመከላከያ ሰራዊታችን በህገ መንግስቱ በተጣለበት የሀገርን ሉዓላዊነትና ህልውና የመጠበቅ ኃላፊነት መሰረት በወሰደው ህግ የማስከበር እርምጃ የህወሓት ቡድን ከጥቅም ውጭ ሆነ። መዋቅሩ ፈረሰ፣ ወታደራዊ አቅሙ ተደመሰሰ፣ አመራሩ ምርኮኛ፣ ሙትና ቁስለኛ ሆነ፣ የቀረውም ተበተነ። የኢትዮጵያ መንግስት ህግ የማስከበር ዘመቻ ሲከፍት ዓላማው የህወሓትን ቡድን ከጥቅም ውጭ ማድረግና ኢትዮጵያን መታደግ ነበር። በዚህ ዓላማም ቡድኑ ከዚህ በኋላ ሀገራዊ አደጋ ከማይደቅንበት ደረጃ ወርዶ የተረፈው ኃይል የተበተነ ርዝራዥ ሆኗል። አደጋ ሊያደርስበት የነበረውን የጦር መሳሪያም ተነጥቋል። የኢኮኖሚና የፖለቲካ አቅሙም ኢምንት ሆኗል። በአጎራባች ሀገሮችና ክልሎች የነበረው የጥፋት ኃይሉ ማምለጫ መንገድ በመከላከያ ኃይል ስለተዘጋ ወንጀለኞች የሚያመልጡበት እድል ተመናምኗል። በዚህም የተነሳ ፈፋ ለፈፋ እየዘለለ የሚኖር ሽፍታ ሆኗል። የኢትዮጵያ መንግስት ህግ የማስከበር ዘመቻውን በዋናነት ካጠናቀቀ በኋላ ፊቱን ወደ መልሶ ግንባታ በማዞር የህወሓት ቡድን ባደረሰው ጥፋት የወደሙትን መሰረተ ልማቶች ለመገንባት የህይወት መስዋዕትነት ጭምር ተከፍሎ ሰፊ ርብርብ አድርጓል። በግጭቱ የተጎዱ ወገኖችን ለመርዳትና አገልግሎቶች እንዲጀመሩ ለማድረግም ሰፊ ስራ ሰርቷል። ይህንን የእርዳታና የመልሶ ግንባታ ስራ ለማገዝ የፌደራል መንግስቱና የክልል መንግስታት ከ100 ቢሊዮን ብር በላይ ወጪ አውጥተዋል። ከ30 በላይ የእርዳታ ድርጅቶችና 400 የሚጠጉ ሰራተኞቻቸው ክልሉን ገብተው እንዲረዱ አድርጓል። ሌላው ቀርቶ የመገናኛ ችግር እንኳን እንዳይፈጠር በተለየ መልኩ ለዓለም አቀፍ ድርጅቶች የራሳቸው የመገናኛ መሳሪያዎችን ለመጠቀም የሚያስችል እድል ተፈጥሯል። አገር አቀፍና ዓለም አቀፍ የሚዲያ ተቋማት ሂደቱን እንዲዘግቡ ተፈቅዷል። የቪዛና የጉዞ ፈተናዎች እንዳይኖሩ ሁኔታዎች ሁሉ ተመቻችተዋል። በዚህ ጉዞ ውስጥ ግን አንዳንድ ዓለም አቀፍ አጋሮቻችን ችግሩን ለመገንዘብ ፍላጎት አላሳዩም። ለእርዳታ የከፈትንላቸውን መስመርም ላልተገባ ተግባር ሲጠቀሙበት ታይተዋል። አንዳንድ ሚዲያዎችም ከእውነት በተቃራኒ መቆምን መርጠዋል። ከሚደርሱት እርዳታዎች ከ70 በመቶ በላይ የሚሸፍነው የኢትዮጵያ መንግስት መሆኑ እየታወቀ ለመንግስት ተግባር ዕውቅና ነፍገዋል። የኢትዮጵያ መንግስት የትግራይ ህዝብ ከሚጎዳ ጫናውን ተሸክሞ ማለፍ ይሻላል በሚል መርህ ይህን ሁሉ ጫና ተቋቁሞ አልፏል። የትግራይን ህዝብ ችግር የመፍታት ቀዳሚውና ዋናው ኃላፊነት የኢትዮጵያ መንግስት እንጂ እርዳታ ሳይሰጡ ስለ እርዳታ የሚያወሩ አካላት እንዳይደለ በማመን የተቻለውን ሁሉ አድርጓል።
ከህግ ማስከበር ዘመቻው በኋላ የነበረው ጊዜ እርዳታ ለማድረስ መንግስታዊ አገልግሎቶችን ለማስጀመር የጸጥታና የፍትህ አካላትን ለማሰልጠንና ለማሰማራት መሰረተ ልማቶችን መልሶ ለመገንባት ለመንግስት ሰራተኞች ደመወዝ ለመክፈል ህዝቡን አስቀድሞ ህወሓት ካቆራረጠው ወገኑ ጋር ለማገናኘት ውሏል። ከዚሁ ጎን ለጎን የተበተነውን ሽፍታ አመራር ለመያዝ ባደረግነው ዘመቻ ዋና ዋናዎቹ አንድም ተደምስሰዋል ወይም ተይዘዋል። የቀሩትም በሀገር ላይ አደጋ ከማድረስ አንጻር ትርጉም የሌላቸው ሆነዋል። ከላይ የተገለጸው ሁኔታ እንዳለ ሆኖ ከህግ ማስከበር ሁኔታ ጎን ለጎን የክልሉን ችግር በዘላቂነት ለመፍታት በኢትዮጵያውያንና በኢትዮጵያ ወዳጆች ሲቀርቡ የነበሩ የመፍትሄ ሐሳቦችን የፌዴራሉ መንግስት ሲያጤናቸው ቆይቷል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በተከታታይ ያቀረበውን ጥያቄ መንግስት ከተለያየ አቅጣጫ ተመልክቶታል። በአንድ በኩል አካባቢውን ከሚመራ አካል የቀረበ በመሆኑ በሌላ በኩል ጥያቄው ከመቅረቡ በፊት በተለያዩ ጊዜያት ከክልሉ ተወላጆች፣ ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር ውይይት የተደረገበት መሆኑ